ዲፋይን ያደረገው ዘሩባቤልን የገጠመው ነገር በጣም ታላቅ ተራራ ሆይ የሚባል ማለት ታላቅ ማለት በጣም ግዝፈቱን የሚያሳይ ነው። ዝም ብሎ ተራራ አይደለም፣ ሰፈር በቀል አይደለም፣ ዝም ብሎ መንደረኛን የሚገጥመው በቃ ሰው እንትናም ገጠመኝ የሚለው ሳይሆን ዘሩባቤል እየታገለ ያለው ብቻ ሳይሆን ደግሞ ታላቅ ተራራ ሆይ ማለት በጣም ጮክ እንድትሉ የሚያስገድድ ማለት ኩሩ የሆነ ማለት ነው። ማንንም በመጣል ኤክስፔሪየንስ ያለው ማለት በጣም ብዙዎችን በመጣል እንትና ሆይ ብላችሁ ብትጣሩ በጣም ከፍ ያለ ኩሩ ማንነት እና ይሄ የዘሩባቤል ተራራ በጣም ብዙ ኤክስፔሪየንስ ያለው እንትናን በመጣል እንትናን በማድከም በጣም ብዙዎች በማዛል ከመስመር በማስወጣት ኤክስፔሪየንስ በጣም ታሪክ ያለው ተራራ እግዚአብሔር ግን ተውታል። ዘሩባቤል አንተ አትታገለው፣ እስኪ አልታገለውም በሉኝ፣ ድገሙትና አልታገለውም። ኧረ አሜን። ለእግዚአብሔር ተውለታለሁ። ኧረ አሜን። ባለፈው ስናነሳ የዘካርያስ የትንቢተ ዘካርያስ መጽሐፍ ምዕራፍ 4 ከቁጥር 1 ጀምሮ ያለውን ሐሳብ ያየን ነበር ያለነው ያ ጊዜ ያሳለፍነውና ዛሬም እንደ ቤተክርስቲያናችን ልማድ ለእግዚአብሔር ቃል ክብር እንቆምና ጥቂት ይህን ሐሳብ እንካፈላለን። ከቁጥር 1 ጀምሮ እኔ ላንብላችሁ። ከኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድነው አለኝ። እኔም እነሆ ሁለንተናው ወርቅ የሆነ መቅረዝ አየሁ። የዘይትም ማሰሮ በራሱ ላይ ነበረ፣ 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮው በስተቀኝ አንዱም በስተግራው ሆነው በአጠገብ ነበሩ አለው። ከኔም ጋር ይነጋገር የነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድናቸው አልኩት። ከኔም ጋር ይነጋገር የነበረው መልአክ መልሶ እነዚህ ምንድን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልኩ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ይሆንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆችን ቤት መሰረቱት፣ የእርሱም እጆች ፈጽሙታል። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቃላችሁ። የጥቂቱን ነገር የናቀ ማን ነው? ስለዚህ 7ቱ ደስ ብሏቸው በዘሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው ይላል። እግዚአብሔር ያክብራችሁ። ቁጭ በሉ። እግዚአብሔር ይመስገን። ጌታ በተደጋጋሚ በአምልኮ በቅኔ መንፈስ ትቼለታለሁ የኔን ጉዳይ። እሱ ምን ያደርጋል ያለ ነበር፣ መላለው እንዴት ማድረግ እንደሚችል ያቃል የሚል በጣም የተወደደታችንን ሊሊን መዝሙር ዘማሪው እየዘመረልን ነበርና እየዘመረልን ብቻ ሳይሆን እግዚአብሔር እየተናገረን ነበር። እግዚአብሔር ይመስገን። ባለፈው ይህን ሐሳብ ለእግዚአብሔር ተውለት በሚል መሰረታዊ ሐሳብ ነበር እየተካፈልን የነበረው። ከዘሩባቤል ሕይወት ተነስተን ይህን እውነት ያየን ነበር። እግዚአብሔር በዘሩባቤል ሕይወት ውስጥ ምን አይነት መለኮታዊ ተአምራት እንደሰራ ከዚህ ሐሳብ ተነስተን ያየን ነበርና ሐሳቡ ሲጠቀለል ኦልሞስት ወደ 10 ቁጥሮችን ያነበብነው ይህንን 10 ቁጥሮችን ስትጠቀልሉ የሚናገረው ኃይለ ቃል ለእግዚአብሔር ተውለት ነው። ለእግዚአብሔር ተውለት። እናንተ ስለማትችሉት ጉዳይ ማድረግ ስላቃታችሁ ጉዳይ አቅም ምንድነው መፍትሄ ስላጣችሁለት ጉዳይ ለእግዚአብሔር ስለመተው የሚናገር ሐሳብ ነው። እግዚአብሔር ይመስገን። እስኪ ጮክ በሉና ለእግዚአብሔር ተውለታለሁ በሉ። ወደ ክፍሉ ስንመለስ እንግዲህ ዘሩባቤል በጣም ትልቅ ራእይ ተቀብሎ በጣም ትልቅ መገለጥ ተቀብሎ ኢያሱን ካህኑን ኢያሱን ይዞ ማለት ነው
ዘሩባቤል እነ እዝራን ይዞ ጸሐፊውን እዝራን ይዞ ማለት ነው እነ ሐጌንና ዘካርያስን ነቢያቶቹን ይዞ በጣም ትልቅ ራእይ በጣም የሚገርማችሁ ነገር ደግሞ እውነት ነው ታላላቅ እግዚአብሔር ሰዎች ከሱ ጎን አሉ ማለት ምሪት መስጠት የሚችሉ ማለት የክህነት አገልግሎቱን የሚያገለግሉ ህጉን የሚተረጉሙ እንደነ እዝራ አይነት ሰዎች አሉ እውነት ነው ነገር ግን በጣም ደግሞ ደካማ ህዝብ ይዞ ማለት ነው በጣም የደከመ ባርነት የበዛበት ማለት ነው ባቢሎን በጣም ደካማ ህዝብ ደግሞ ይዞ በጣም ትልቅ ራእይ ለመፈጸም ተነሳ ማለት ነው እና ዘሩባቤል በጣም ትልቅ ራእይ ነው ያዘው ትልቅ መገለጥ ተገልጦለታል በጣም ትልቅ ቤተ መቅደስ ሊገነባ ነው የፈረሰውን ቅጥር ሊያቆም የፈረሰውን የአምልኮ መሰዊያ የቤተ መቅደስ ስርዓት ሊመልስ በእግዚአብሔር ሐሳብ ተቀብሎ የመጣ ሰው ነው እና ትልቅ ራእይ ነው ያለው ደግሞ የሚገርማችሁ ነገር የተነሳበት ሲዝን ኢሚዲየትሊ እንደተመለሰ ነው ህዝቡ ገና የራሱን ጥያቄ ያልመለሰበት ሲዝን ነው በጣም ደካማ ህዝብ ደግሞ የራሱ ጥያቄ ያለው የፈረሰ ከተማ ውስጥ የሚኖር እንደዚህ አይነት ኢንቫይሮንመንት ውስጥ ነው ትልቅ ራእይ ይዞ የተነሳው እና መንገዱን እየሄደ በርግጥ እንደ ተቀበለው ራእይ ሲቀጥል ራሱን አላገኘው ይሄ ትልቅ ራእይ ምንድነው በነዘሩባቤል እና በህዝቡ አቅም ምን ማኔጅ ሊደረግ አልቻለም በፍጹም ይሄ በጣም ትልቅ የሆነ የተቀበለው መለኮታዊ አቅም መለኮታዊ ራእይ የሆኑ ሰዎች ሊተባበሩት አልቻሉም እና በጣም ከባድ የሆነ ቀንበር ገጠመው ማለት ነው ትግል ገጠመው የተቀበለውን ራእይ ወደፊት ማስኬድ በጣም ብዙ ምክንያቶች ተደረደሩ ማለት አይሁን እንዳይሆን ማለት የተቀበለው ራእይ እንዳይፈጸም ከእግዚአብሔር አደርገዋለሁ ብሎ የተነሳው ነገር ይሆናል ያለው ነገር እንዳይሆን የሚቋቋመው ቀንበር ገጠመው ማለት የመጀመሪያው አቅም ማጣት ነው ባለፈው 2 ሳምንት ላይ አንስተናል ጌታ እንደዚህ ብሎ የመለሰለት ማለት ነው በመንፈስ እንጂ በኃይልና በብርታት አይደለም ሃሌሉያ በጣም ትልቁን ራእይ ዘሩባቤል ተቀብሏል ወደ ራሱ ሳይ ግን አቅም የለም ጉልበት የለውም ለማስፈጸም የሚያስችል ምንም አይነት ዲፖዚት የለውም ምንም አይነት ፋይናንስ የለውም ምንም አይነት ዝግጅት የለው ምንም አይነት ለምንድነው ኢንቨስት የሚያደርገው ኢንቨስት ሊደረግ የሚችል ኢንቨስትመንቱ የሚፈልገውን አይነት ካፒታል የለውም ዘሩባቤል አቅም አልባ ሆኖ ራሱን አገኘው እግዚአብሔር ደግሞ እኔ ለሰጠው ራእይ ሃሌሉያ አንተ ፐርሰናሊ አቅም አልባ ብትሆንም እንኳን ሃሌሉያ አንተ ጉልበት የሌለ ብትሆንም እንኳን እጥረት ቢኖርብህም እንኳን የፋይናንስ እጥረት ቢኖርብህም እንኳን የዝግጅት እጥረት ቢኖርብህም እንኳን የአቅርቦት እጥረት ቢኖርብህም እንኳን ግድ የለም ሃሌሉያ በመንፈሴ መከናወንን ያገኛል አረ አሜን ከእግዚአብሔር የተቀበላችሁት ራእይ በዋናነት የሚፈልገው የእናንተን ኢንቨስትመንት አይደለም ካፒታል አይደለም ፍጻሜ ላይ የሚያደርሰው እውነት ነው ሲታይ ዘሩባቤል አካውንት ውስጥ እንደ መንግስት ምንም አይነት ዝግጅት የለም ደካማ ህዝብና ባዶ የሆነ ምንድነው ካፒታል ላይ አላቸው እና ለዚህ ትልቅ ራእይ እንደ ዘሩባቤል ሳይሆን በጣም ትልቅ ፋይናንስ ያስፈልጋል የሚል ድምዳሜ ላይ የደረሱ ይመስላል ከዚህ የተነሳ ለዚህ ትልቅ ራእይ ምንም አይነት ምንድነው ካፒታል ስለሌለን ወደ ፍጻሜ ሊደርስ አይችልም እያሉ ነው ያሉት እግዚአብሔር ደግሞ መጣና ተውት ለኔ አረ አሜን እግዚአብሔር ይመስገን አረ አሜን ለዚህ ራእይ አረ ሃሌሉያ
ፋይናንስ ኦብስታክሉ ሊሆን አይችልም። ኧረ አሜን። አሁን ያላችሁበት ሲቹዌሽን ኧረ ሃሌሉያ፣ አሁን ያላችሁበት ሁኔታ እንቅፋት ሊሆን አይችልም። ኧረ አሜን። እግዚአብሔር በመንፈሴ አለ ጥግ አደርሰዋለሁኝ በኢየሱስ ክርስቶስም እኔ እንደዚህ ባርካችኋለሁኝ። ኧረ አሜን። ለዚህ ነው እግዚአብሔር ተውልኝ ያለው። ለዚህ ነው ሃሌሉያ። ይህ ጉዳይ በዋናነት የሚያስፈልገው የሰዎችን አቅርቦት የሰዎችን ካፒታል ሳይሆን በዚህ ምንድነው ራእይ ላይ የኔ መንፈስ ይንቀሳቀሳል አላቸው። በመንፈሴ ነው። ኧረ አሜን። በእግዚአብሔር መንፈስ ወዳጆቼ የብዙዎቻችን ነገር እንደዚህ ይሆናል። እኔ በኢየሱስ ክርስቶስም ባርካቸዋለሁ። አሁን ላይ ራሳቸው ስታዩ በእውነት ከእግዚአብሔር በጣም ትልቅ ነገር ተቀብያለሁ። እግዚአብሔር ተናግሮኝ ነው የጀመርኩት። እግዚአብሔር ብሎኝ ነው የወጣሁት። እግዚአብሔር ተገልጦልኝ ነው የተነሳው። ነገር ግን መራመድ እንዳይችል የሚያደርግ የተረጋጋ ማስረጃ የፋይናንስ እጥረት፣ የካፒታል እጥረት፣ የሰዎች እንቅፋት፣ በጣም ብዙ የሆነ ቢሮክራሲ ገጥሞታል። ስለዚህ ከመተው አይቀርልኝም ለምትሉ ሰዎች እግዚአብሔር መልእክት አለው። ኧረ አሜን። በመንፈሴ ነው እያላችሁ ነው። ኧረ አሜን። በመንፈሴ ፍጻሜ ታገኛላችሁ። ኧረ አሜን። በካፒታላችሁ አይደለም። እግዚአብሔር እንደዚህ ያለ ነው። በመንፈሴ ፍጻሜ ታገኛላችሁ። ኧረ አሜን። ሃሌሉያ። እና እነ ዘሩባቤል የተውት ይመስላል የካፒታል እጥረት ስለገጠማቸው ማለት ፋይናንስ ባዶ ስለሆነ ማለት አካውንታቸው ስለደረቀ ምንጩ ስለደረቀ በቃ የቆመ ነው እያሉ ነው ያሉት። እግዚአብሔር ደግሞ ኖ በገንዘብ እጥረት አይቆምም፣ በመንፈሴ ይቀጥላል። ለእግዚአብሔር ከተዋችሁለት እንደዚህ ነው የምትሆኑት። ነገራችሁ እንደዚህ ሲሆን ነው የምታዩት። ኧረ አሜን። በፋይናንስ እጥረት እየደረቀ ነው ብላችሁ አወጃችሁለት ጉዳይ ለእግዚአብሔር ከተዋችሁለት እንደዚህ ነው የሚሆነው። በመንፈሱ ከእንደገና ኧረ አሜን እግር አብቅሎ መሄድ ይጀምራል። ኧረ አሜን። በኢየሱስም እኔ እንደዚህ ባርካችኋለሁ። ኧረ አሜን። እግር አብቅሎ በመንፈስ ቅዱስ ኃይል መራመድ ይጀምራል። ኧረ ሃሌሉያ። መገጣጠም ይጀምራል። ሕያው ይሆናል። መብቀል ይጀምራል። ኧረ አሜን። እግዚአብሔር እንደዚህ ነው ያለው በመንፈሴ። ኧረ አሜን። ካፒታል ነው ላላችሁ ጥያቄ፣ ፋይናንስ ነው አትችልም ላላችሁ ጥያቄ እግዚአብሔር ለእኔ ተውልኝ እያላችሁ በመንፈስ ይቀጥላል። ኧረ አሜን። ለዚህ ነው እግዚአብሔር ተውልኝ ያለው። ሃሌሉያ። ፋይናንስ አፈላልጋለሁ ሳይሆን ኖ ሌላ ደግሞ መድኃኒት አለኝ። ዳልቻ አንዳንዴ እኛ እንደዚህ እናደርጋለን አይደል? በቃ ባዶ እጃችን በጌታ ፊት ስንሆን ተረጋገጠ እኮ እጄ ላይ ገንዘብ የለም ባዶ እኮ ነው ያለው። ምን ሊፈጠር ይችላል? ወዳጆቼ እግዚአብሔር መንፈስ ሁሉ በሁሉም ነው። ኧረ አሜን። የእግዚአብሔር መንፈስ የማያዳግም መልስ ነው ቅዱሳን። ለዚህ ነው እግዚአብሔር ለዚህ እንቆቅልሽ እነ ዘሩባቤል ለገጠማቸው እንቆቅልሽ ግዴላቸው ዋጋ ከከፈላችሁበት ከባቢሎን በጣም ብዙ ግብር፣ በጣም ብዙ ዶላር፣ ብዙ ግብር፣ ብዙ ሀብት አሁን አትዘርፋላችሁ አይደለም ያለው። ገንዘብ ይመጣል ወደ ካፒታላችሁ የሚለቀቅ ፋይናንስ አለ ሳይሆን እግዚአብሔር ያለው ግዴለም ለዚህ እናንተ ድርቀት፣ ለዚህ እናንተ መቆም፣ ለዚህ እናንተ ተስፋ መቁረጥ አስተማማኝ መልስ አለኝ። እሱም ደግሞ የኔ መንፈስ ነው። ኧረ አሜን። እግዚአብሔር ለኔ ተውልኝ ብሎ የሚለቅላቸው አስተማማኝ መልስ ቅዱሳን በመጀመሪያ ደረጃ መንፈሱን ነው። ኧረ አሜን። መንፈሱ ካለ ደግሞ ምንም ጥያቄ የለውም ቅዱሳን። ምን ሊጎላችሁ? ኧረ አሜን። በቃ መንፈሱ ካለ እመኑኝ ቅዱሳን፣ መንፈሱ ካለ አስተማማኝ መልስ አላችሁ። እግዚአብሔር እንደዚህ ያወራችሁ ነው። መንፈሴን ኧረ አሜን እለቅላችኋለሁ። ሁለተኛው እግዚአብሔር ያለው እንደዚህ ነው። ዘሩባቤል በጣም ከባድ ከሆነ ብርቱ ተራራ ጋር እየታገለን ያለው እግዚአብሔር ለኔ ተውልኛል። ቢኮዝ ዘሩባቤል ያንተ ተራራ የኔ ደግሞ ደልዳላ ሜዳ ነው። ኧረ አሜን። ቅዱሳን እግዚአብሔር ለኔ ተውልኝ የሚላችሁ ለዚህ ነው። የእናንተ በጣም እግዚአብሔር ራሱ ዲፋይን ሲያደርገው ዘሩባቤልን የገጠመው ነገር
በጣም ታላቅ ተራራ ሆይ የሚባል ነው። ማለት ጮክ ታላቅ ማለት በጣም ግዝፈቱን የሚያሳይ ነገር ነው። ዝም ብሎ ተራራ አይደለም፣ ሰፈር በቀል አይደለም። ዝም ብሎ መንደረኛን የሚገጥመው በቃ ሰው እንትናም ገጠመኝ የሚለው ሳይሆን ዘሩባቤል እየታገለ ያለው ከታላቅ ተራራ ጋር ብቻ ሳይሆን ደግሞ ታላቅ ተራራ ሆይ ማለት በጣም ጮክ እንድትሉ የሚያስገድድ ማለት ነው። ኩሩ የሆነ ማለት ነው። ማንንም በመጣል ኤክስፔሪየንስ ያለው ማለት ነው። በጣም ብዙዎችን በመጣል እንትና ሆይ ብላችሁ ብትጣሩ በጣም ከፍ ያለ ኩሩ ማንነት ነው። እና ይሄ የዘሩባቤል ተራራ በጣም ብዙ ኤክስፔሪየንስ ያለው እንትናን በመጣል እንትናን በማድከም በጣም ብዙዎችን በማዛል ከመስመር በማስወጣት ኤክስፔሪየንስ በጣም ብዙ ታሪክ ያለው ተራራ ነው። እግዚአብሔር ግን ተውታል። ዘሩባቤል አንተ አትታገለው። እስኪ አልታገለውም በሉኝ። ድገሙትና አልታገለውም። ኧረ አሜን። ለእግዚአብሔር ተውለታለሁ። ኧረ አሜን። ድገሙትና ለእግዚአብሔር ተውለታለሁ። ኧረ ሃሌሉያ። የኔ ተራራ በሉኝ። ኧረ ሃሌሉያ። ለእግዚአብሔር ግን ደልዳላ ሜዳ ነው። ኧረ ሃሌሉያ። የኔ ታላቅ ተራራ ኧረ ሃሌሉያ። በጣም ኩሩ የሆነ ተራራ ኧረ ሃሌሉያ። ለእግዚአብሔር ግን ደልዳላ ኧረ ሃሌሉያ። የምራመድበት ኧረ ሃሌሉያ። የምጓዝበት ኧረ ሃሌሉያ። እግዚአብሔር ይረግጠዋል ኧረ ሃሌሉያ። እኔ ደግሞ ከተለዋለሁ ኧረ ሃሌሉያ። እግዚአብሔርን ከተከተልኩት ኧረ ሃሌሉያ። ለእግዚአብሔር ደልዳላ ስለሆነ ኧረ ሃሌሉያ ለኔ ተራራ መሆን አይችልም። ኧረ አሜን። አይችልም። ለዚህ ነው እንደዚህ ያለን ያለው። ዘሩባቤል አንተ ታላቅ ተራራ ነው። ነገም ተራራ መሆን ይቀጥላል። ማለት የሚገርመው ነገር ተራራው አይደለም እየደከመ መጣ። ዘሩባቤልን ታላቅ ተራራ እየታገለው ዘሩባቤል አይደለም እየደከመ እየበረታ መጣ። ተራራውም አይደለም እየደከመ መጣ። ይገርማችሁ ነገር ይሄ ተራራው ታላቅ እየሆነ እየፈረጠመ ዘሩባቤል ግን የሚገርማችሁ ነገር እየተዝለፈለፈ ነው ያለው እና መተረቻ እየሆነ ነው። እንዴ ዘሩባቤል እንትናን የጣለ ተራራ ገጥሞ እኮ እየወደቀ እኮ ነው። እንደው ዝም ብሎ ሰፈር ቀይሮ እንዳይቀጥል ምናምን እየተባለ ነው ያለው። እባካችሁ ጮክ በሉና እኔ ሰፈር አልቀየረም በሉኝ። ኧረ ሃሌሉያ። ቴክኒክ ታክቲክ አልቀየረም። ኧረ ሃሌሉያ። እሱን ተራራዬን ነው እግዚአብሔር የሚያዋርደው። ኧረ ሃሌሉያ። አሁን እያስጨነቀኝ ያለውን ተራራ ነው ኧረ ሃሌሉያ እግዚአብሔር አሳልፎ የሚሰጠኝ። ኧረ ሃሌሉያ። ዞር አልልም። ኧረ ሃሌሉያ። ሌላ መንገድ አልጀምርም። ኧረ አሜን። ይህንን መንገድ እጨርሰዋለሁ በሉኝ እባካችሁ። በኢየሱስም ደልዳላ ይሆናል። ኧረ አሜን። ዘሩባቤል እግዚአብሔር እንደዚህ ያለው ሃሌሉያ። ኢየሱስ ክርስቶስ ዓለም ጌታ ነው። እግዚአብሔር ተውልኝ እያላቸው እስኪ ተውለታለሁ በሉኝ። እተውለታለሁ በሉኝ። ኧረ አሜን። እግዚአብሔርን አምነዋለሁኝ። ኧረ ሃሌሉያ። ስለዚህ እተውለታለሁ በሉኝ። ኧረ ሃሌሉያ። እኔና እናንተ በእኔና በእናንተ እጅ ካላለቀ ማለት ምንድነው ነገሩ በጣም ፍጻሜ ያለው እኔና እናንተ ካልያዝነው በስተቀር ነገሩ በትክክል ሊሰራ እንደሚችል በጣም ስጋት ስላለን ማንንም ማመን ስለማንፈልግ እኛው እጅ ላይ ነው ነገሩ እንዲያልቅ የምንፈልገው። እኛው በቃ በሞትም እኔው ራሴ እጄው ልሙት አይነት ስሜት ነው ብዙዎቻችን ያለን። እግዚአብሔር ግን ለኔ ልቀቁልኝ ያላችሁ ነው ያለው። እግዚአብሔር ይመስገን ለኔ ተውልኝ። እኛ አንዴ ነገሩ እጃችን ከገባ እየሞትንም ቢሆን እዛው እንዲገለን ነው የምንፈልገው። ራእዩን እኮ የሰጠው እግዚአብሔር ነው። ከእግዚአብሔር ተቀብሎ ነው ዘሩባቤል የጀመረው። ግን ዘሩባቤል መንገዱን ከሄደ በኋላ እያታገለው እንዳለ ከእግዚአብሔር የተቀበለው ራእይ በጣም ብዙ ኦብስታክል ገጥሞት በጣም ብዙ ጠላቶች በርትተውበት ዘሩባቤልን ሊገሉት እንዳለ እግዚአብሔር ሲያቅ ግድ የለም ለኔ ተውልኝ። ስለዚህ ነው እግዚአብሔር ይገርማችሁ ነገር ለዘሩባቤል ይሄንን እውነት የነገረው። ለዘሩባቤል ግድ የለም ዘሩባቤል ሆይ አለው አትጨነቅ። ጉዳዩን የፋይናንስ አታርገው። ጉዳዩን ቴክኒካል አታርገው። ጉዳዩን ያንተ ጉልበት አታርገው። ጉዳዩን ያንተ ትግል አታርገው።
ጉዳዩን ያንተ ጦርነት ያንተ መፈርጠም ያንተ መድከም አታርገው። ጉዳዩ የኔ መንፈስ ጉዳይ ነው። ደህን የሚገርማችሁ ነገር ይሄን ብሎ ዘሩባቤል አንደርስታንድ በኃይሌና በጉልበቴ ሳይሆን አሜን እኔ በጣም በዚህ ሰዓት የተለዳደለ ምንድነው ካፒታል ቢኖረኝም እንኳን እግዚአብሔር ለሰጠኝ ራእይ በጣም ውዱ ነገር የእግዚአብሔር መንፈስ ነው የሚል መረዳት ከከተተበት በኋላ የሚገርማችሁ ነገር እግዚአብሔር ደግሞ በጣም አስጨናቂ ወደ ሆነው ወደ ዘሩባቤል ተራራ ዞራል። ዛሬ መንፈስ ቅዱስ እንደዚህ አይነት ስራ ይሰራል። ስለዚህ ግድ የላችሁም ቅዱሳን ይሄንን እውነት አንደርስታንድ አድርገው ኖ በኔ ኃይልና ብርታት አይደለም በሱ መንፈስ ነው። አሜን። የኔ በጣም ትልቁ ጥያቄ መልሱ ፋይናንስ አይደለም። የኔ ትልቁ ቀንበር በእውነት እኮ ነው የሚሰራው እኮ ቁሳዊ አካል እኮ ነው። ቤተ መቅደስ እኮ ነው። ትልቅ ግንባታ እኮ ነው። በጣም ትልቅ የሆነ ህንጻ እኮ ነው የሚገነባው። እውነት ነው። በሰውኛ አቆጣጠር የሚያስፈልገው ፋይናንስ ነው። እኔ ግን መንፈሳዊ ሰው ነኝ በሉኝ ባካችሁ። አሜን። እኔ ግን ሰማያዊ ሰው ነኝ በሉኝ። ሃሌሉያ። እዚህ ምድር ላይ ያለውን ሃሌሉያ ኃላፊነቴን ሃሌሉያ እዚህ ምድር ላይ ያለውን የኔን ተልኮ አሜን እምወጣበት ጉልበት አሜን እንደ ጎረቤቶቼ ፋይናንስ ሳይሆን አሜን እግዚአብሔር እንደዚህ ያወራኝ ነው በመንፈሴ ነው አሜን። እግዚአብሔር ለግዴለም በቃ ይሄ ጉዳይ ምናምን ላለው ለዘሩባቤል ይሄን እውነት ነግሮታል። ግድ የለም በእግዚአብሔር ላስጀመረህ ጉዳይ ፋይናንስ ቢኖርም ባይኖርም ተመሳሳይ ነው ውጤቱ። ገንዘብ ካፒታል ቢኖርም ባይኖርም ተመሳሳይ ነው። የሚያመጣው ኢምፓክት ተመሳሳይ ነው። አንድ ለውጥ የሚያመጣ ቁም ነገር አለ። እሱ መንፈሴ ነው። ስለዚህ ሃሌሉያ ዘሩባቤል በቃ እችላለሁ ወደሚል መንፈስ የተመለሰው ፋይናንስ የሚባለው ምድራዊ ጥያቄ ተመልሶ ሳይሆን በመንፈሱ ነው ወደሚል እውነት ውስጥ ገብቶ ነው። ይሄንን ዘሩባቤል አንደርስታንድ ሲያደርግ እግዚአብሔር ወደ ዘሩባቤል ተራራ ዞር አለ። አንተ ተራራ ሆይ ግዴላችሁም ቅዱሳን እግዚአብሔር እየተናገረ ያለው ነገር ይግባችሁ። የእግዚአብሔር ለዚህ ነው መጽሐፍ ሲናገር አስቀድማችሁ ጽድቁንና መንግስቱን ፈልጉ የሚለው። ግዴለም እግዚአብሔር የናንተ ይሁን፣ መንፈሱ በላያችሁ ላይ ይሁን፣ ክብሩ ይንካችሁ አሜን። ክብሩ እንደመጣ በደንብ ይግባችሁ ሃሌሉያ። የእግዚአብሔር ፕሬዘንስ እንደከበባችሁ በደንብ ይታወቃችሁ አሜን። ግን እግዚአብሔር ደግሞ ወደ ትልቁ ተራራ ራሱ ዞር ይላል ሃሌሉያ። አንተ ተራራ ሆይ አሜን። ዛሬ በኢየሱስ ክርስቶስ ያንዳንድ ሰዎች ታላቅ ተራራ አሜን እግዚአብሔር ራሱ ነው ኃላፊነት የሚወስደው ሃሌሉያ። እግዚአብሔር ራሱ ነው የሚወጣበት ሃሌሉያ። እግዚአብሔር ራሱ ነው ወደሱ መጓዝ የሚጀምረው አሜን። አንተ ተራራ ሆይ አለው በልጄ ፊት አሜን። ይገርማችሁ ነገር እኮ ዘሩባቤልን እኮ አድቅቆታል እኮ። እንደሚገርማችሁ ነገር አብረው የሚከተሉት ህዝብ ምናምን ነገር እኮ ወይ ምናምን ይያሉ ነው። ዘሩባቤል በቃ እንደ ተራ እንደ ምናምን ተቆጠረ። ለዛ ነው እግዚአብሔር ራሱ የጥቂቱን ነገር የናቀማን ነው ያለው እግዚአብሔር። ለዛ እኮ ኦልሞስት ታላቅ ተራራ ዘሩባቤልን አድቅቆ የተናቀ አድርጎታል። እና የሚገርማችሁ ነገር በፍጹም የመውጣት እዛው ነው እየደጋገመ ዘሩባቤል ያለው እዛው ትናንትናም እዛው ነበር፣ ዛሬም እዛው ነው የዋለው። ነገም ይታወቃል። እዚህ ቢኮዝ ታላቅ ተራራ ነው የገጠመው። እንትናን የበላ ተራራ፣ እንትናን ያጠፋ ተራራ ማለት በቃ ጮክ ተብሎ የሚነገር ተራራ ነው የገጠመው ዘሩባቤል። ደክሟል ዘሩባቤል። ለዚህ ነው አንተ ተራራ ሆይ በልጄ ፊት አሜን የማሰማሪያ ቦታ ትሆናለህ አሜን። በኢየሱስም ትልልቅ ተራራዎችን እግዚአብሔር እንደዚህ ንዳቸዋል አሜን። መሰማሪያ ይሆኑልናል አሜን። መሰማሪያ ይሆኑልናል አሜን። በዚህ እውነት ስንሞላ ነው ቅዱሳን ለእግዚአብሔር ስንተውለት ወደዚህ እውነት ስንመጣ በትክክል እግዚአብሔር ይህን ታምራት ሰራ። የመሰማሪያ የለቅሶ ስፍራዎች፣ የእንባ ስፍራዎች
ምን አለ ይሄንን መንገድ ባልጀመርኩት ያላችኋቸውን የህይወት መንገዶች እግዚአብሔር አንተ ተራራ ሆይ በሚል ቃሉ ኧረ አሜን ያለቀሳችሁበት ስፍራ ላይ እግዚአብሔር በጣም የከበረ ምንጭ ከስሩ ያፈልቅና ደልዳላ ሜዳ ሆኗል። ሰርፕራይዝ! ኧረ ሃሌሉያ! ያ በጣም ያስለቀሰ ያደከመ ያጎበጠ ተራራ መሰማሪያ ሆኗል። ኧረ አሜን! ትልቅ የሥራ ቦታ! ኧረ ሃሌሉያ! ኢንቨስት የሚደረግ እግዚአብሔር ሲያደርግ እንደዚህ ነው። ለእግዚአብሔር ስትተውለት ነው። ቅዱሳን እግዚአብሔር ዛሬ እየተማጸናችሁ ነው። በአምልኮ እየተማጸናችሁ ነው። ተውልኝ እኔና እናንተ እኛ ራሳችን ይዘን ያረጀን ስለሆነ እኔ ነኝ የማውቀው እኔ ነኝ ፐርፌክት አድርጌ እኔ ነኝ በጣም ድንቅ አድርጌ የምሰራው የሚል ይመስለን ጌታ ሆይ እለቅልሃለሁኝ ብለን የሚገርማችሁ ነገር ወደ ቁም ነገሩ ሲገባ የሚገርማችሁ ነገር አንፈልግም። ዝጭው ክችች ብለን ከፈለክ እርቀ ስራ እንለዋለን። ይህን ጉዳይማ በፍጹም ብለቀው ወድቃለሁ። እንደው ተግባራዊ የሆነ ድርጊት ያለበትን እርምጃ መውሰድ ስለማ እኛው ራሳችንን የምናበጃጀው። በዘሩባቤል ህይወት ውስጥ የምናየው በጣም ታላቅ ተአምራት ለእግዚአብሔር የተተወ ሚሽን ለዘሩባቤል ከባድ የሆነ ታላቅ ተራራ ይህን በማግስቱ ደልዳላ ሜዳ ሆነ። ቅዱሳን ግድ የላችሁም የእናንተ ተራራ ነገም እናንተ ከሆናችሁ የምትገጥሙት ታላቅ ተራራ ነው። ነገም የምትወጡበት እናንተ ከሆናችሁ ፋይናንስ ብትቀይሩ ሜትድ ብትቀይሩ በዚህኛው ብትሄዱ ታላቅ ተራራ ነው። በዛም ብትሄዱ ታላቅ ነው። በጀርባም ብትመጡበት ታላቅ ተራራ ነው። ለእግዚአብሔር ብቻ ነው ደልዳላ ሜዳ የሚሆነው። ለእናንተ ታላቅ ተራራ የሆነ የጤንነታችሁ ጉዳይ፣ የትዳራችሁ ጉዳይ፣ የአገልግሎታችሁ ጉዳይ፣ የፋይናንሳችሁ ጉዳይ ግዴላችሁ። እግዚአብሔር እንደዚህ ያለ የዘሩባቤል ታላቅ ተራራ የኔ ግን ደልዳላ ሜዳ ነው። በላሁን ኧረ ሃሌሉያ! በልጄ ፊት ኧረ ሃሌሉያ! አሁን የአንተ ታሪክ ተገልብጧል። ኧረ አሜን! ደልዳላ ሜዳ ትሆናለህ። እንደዚህ ነው በህይወታችን የሚሆነው። ሌላው በዚህ ሰው ህይወት የምንመለከተው ለእግዚአብሔር ስንሰጠው ለእግዚአብሔር ስንተውለት በዘሩባቤል ህይወት ውስጥ የሚገርማችሁ ነገር ኦልሞስት ህዝቡ ይሄንን አይነት እውነት ይሄንን አይነት የተስፋ ማጣት ምንድነው ምልክት በዘሩባቤል እንዲሁም ደግሞ በሰዎቹ ላይ እንመለከታለን። የዘሩባቤል ልጆች እውነት ነው ጀምረውታል። እንደው የዘሩባቤል ጀማሪ እንደው ሩጦ የነካ አይነት ስሜት ለዘሩባቤልም ለሰዎችም የተሰማቸው ይመስላል። እንደው ዝም ብሎ እንደምን አለ እንደው ቢታገስ አይነት ስሜት የተሰማቸው ይመስላል። ወይ ደግሞ ዘሩባቤል እንደው ያልሆነለት ሚሽን ላይ ሮጦ ገባ። ቢኮዝ የዘሩባቤል ልጆች ጀመሩት አለ እግዚአብሔር። እና ሰዎች እንደዚህ እየተረቱ ነው ያሉት። እንደው ዘሩባቤል ጀማሪ። ዛሬ እግዚአብሔር አንድ አዋጅ በህይወታችን ላይ ያውጃል። አረ አሜን! ይህን ቀንበር ይሰብረውና አረ አሜን! ጀማሪ ብቻ አይደለም ፈጻሚ ያደርገናል። ዘሩባቤልን ሰዎች ያዩት እንደው ማይችለውን ነገር የገጠመ ላይ ጨርሰው የጀመረ አይነት ሰው አይነት ስዕል ያላቸው በዙሪያ ያሉ ሰዎች አለ። ዘሩባቤል ሲጨርስ አይታያቸውም። ዘሩባቤል እንደው ጀመረ። እውነት ነው በ530 መጣ። በ530 በአመቱ ነው የጀመረው። የመጀመር ችግር አልነበረበትም። ሰምቷል። ዘሩባቤል በጣም ተረድቷል። የሆነ ቅርጹን ይዟል። ነገር ግን ወደ ፍጻሜ ለማስኬድ ኃይል የለውም። ዘሩባቤል እጆቹ ዝለዋል። ዲላችሁ እግዚአብሔር ለኔ ተውልኛላችሁ። በእናንተ እጆች የጀመራችሁትን ጉዳይ በእኔ እጆች ጨርሱታላችሁ። ተገባች ያለውን ሰው ያዙትና እንደዚህ ወል በአንተ እጅ የጀመርከውን ጉዳይ በእግዚአብሔር እጅ ትጨርሰዋለህ። ኧረ አሜን! ኢየሱስ ክርስቶስ ዘላለም ጌታ ነው። ኧረ አሜን! ኢየሱስ ጌታ ነው። ዘሩባቤል እግዚአብሔር እንደዚህ ነው ግድ የለም። ኧረ አሜን! ለኔ ተውልኝ። ኧረ አሜን! የዘሩባቤል ልጆች ጀምረዋል። የዘሩባቤል ልጆች እኮ ጀምረው በቃ ዝለዋል። የዘሩባቤል ልጆች ጀምረው በቃኝ እያሉ ነው። ደክሞኛል እያሉ ነው። ወደፊት የመግፋት ኃይል የለም። እግዚአብሔር ግን ግድ የለም።
የኔን እጅ ሰጣለሁ። ኧረ አሜን። ዳሷ እግዚአብሔር መምጣት ያስፈልገው ምዕራፍ 4 ላይ እግዚአብሔር መገለጥ ያስፈልገው ለዚህ ነው። ግድ ይልም እና ሰዎች ወደዚህ አይነት ድምዳሜ ይደርሰዋል። አይ የዘሩባቤል ልጆች እግዚአብሔር ሌላ ሊያስነሳ ይችላል እንጂ እንደው ጠንካራ እንደው ምና ከእንትን ቦታ ካልመጣ እያሉ ነው። ኖ ግድ ይላችሁ። በዘሩባቤል ማንም ሰው እምነት የለውም ነበር። ዘሩባቤል ይጨርሰዋል ተብሎ በፍጹም አይገመትም። ዘሩባቤል ኦልሞስት ለብዙ ሰዎች ፌል ያደረገ ሰው፣ የደከመ ሰው፣ የማይችለውን የጀመረ ሰው ነው። እግዚአብሔር ግን እንደዚህ አያየው። እስኪ እግዚአብሔር እንደዚህ አያየኝም በሉኝ ባካችሁ። እግዚአብሔር እንደዚህ አያየኝም። ኧረ አሜን። እኔ ስጨርሰው ነው የሚያየው። ኧረ አሜን። ለሱ ጨስተውለት አለ። ኧረ ሃሌሉያ። እንደዚህ ያዩ ሁሉ ያዩኛል። ኧረ ሃሌሉያ። የኔ እጆች ሲጨርሱ ኧረ ሃሌሉያ። በኢየሱስ ስም ይሄ መንፈስ ይነካቸዋል። ኧረ አሜን። በኢየሱስ ስም ይሄ መንፈስ ይነካቸዋል። በናቋችሁ ሰዎች ፊት ኧረ ሃሌሉያ የነገር ፍጻሜ ይሆንላችኋል። ኧረ አሜን። ሰዎች እንደተነበዩት ቅዱሳን እንዳይሆን ከፈለጋችሁ ግድ ይላችሁ። ሰዎች እንደተነበዩት እንደተገለጠላቸው እንደ ግምታቸው እንዳይሆን ከፈለጋችሁ ግድ ይላችሁ። ጉዳዩን ለጌታ አስጠጉለት። ትቼልሃለሁ ብሉት። ይሄን ጉዳይ የነገርከኝ አንተ ነህ፣ ያወራኸኝ አንተ ነህ። አንተን በመተማመን ይጀምርኩት። ኧረ አሜን። በኃይሌና በብርታቴ ሳይሆን በመንፈስ አምኛለሁ። ኧረ አሜን። በፋይናንሴ አላምንም። ኧረ አሜን። በእውቀቴ አላምንም። በዲግሪ አላምንም። በመንፈስ ግን አምናለሁ። ኧረ ሃሌሉያ። በጸጋ በቅባት አምናለሁ። ኧረ አሜን። የኔ ትልቅ ተራራ ያንተ ደልዳላ ሜዳ ነው። ኧረ ሃሌሉያ። ስለዚህ እኔ ባንተ ላይ እምነት አለኝ። ኧረ ሃሌሉያ። ተጠግቼሃለሁ። ኧረ ሃሌሉያ። በእውነት አልለቅህም በሉት። ኧረ ሃሌሉያ። እንደማታሳፍር አውቃለሁኝ። ኧረ ሃሌሉያ። ስለዚህ በእናንተ እጆች የጀመራችሁትን ጉዳይ እመኑኝ ያሳምራችሁ በጌታ እጆች ጨርሱታላችሁ። ኧረ ሃሌሉያ። እግዚአብሔር እጆቹን ይሰጣችኋል። ኧረ ሃሌሉያ። እግዚአብሔር ክንዱን ይሰጣችኋል። ኧረ ሃሌሉያ። መደምደሚያውን ታስቀምጣላችሁ። ኧረ ሃሌሉያ። መደምደሚያው በእናንተ እጅ ያልቃል። ኧረ አሜን። እግዚአብሔር እንደዚህ ያለ ነው። ኧረ አሜን። በእናንተ እጆች የጀመራችሁ እግዚአብሔር ያወራችሁ የተገለጠላችሁን የጸለያችሁበትን ጉዳይ እግዚአብሔር የሆነ ሹክሹክታ የሰጣችሁን ጉዳይ እንደው ግድ የለም ከእግዚአብሔር ተረድቻለሁ የሆነ ፍንጭ ያገኛችሁበትን ጉዳይ መኖኝ የእናንተ እጅ ሊዝል ይችላል። የሆነ ሄዶ ሊዝል ይችላል። ሰዎች መገመት ሊጀምሩ ይችላሉ። ሰዎች ሆነ ሂስ ማድረግ ሊጀምሩ። ነገር ግን ቅዱሳን እንደሱ ነው አይደመደምም። ሰዎች እንደተነበዩት አያልቅም። ኧረ ሃሌሉያ። ሰዎች እንዳወሩት ሆኖ አይጠናቀቅም። ኧረ አሜን። እግዚአብሔር የገለጠላችሁ ጉዳይ፣ እግዚአብሔር ያወራችሁ ጉዳይ፣ እግዚአብሔር የነገራችሁ ጉዳይ ሰዎች እንዳሉት ሆኖ አያልቅም። ኧረ አሜን። እግዚአብሔር እንደዚህ ያለ ነው። ኧረ ሃሌሉያ። መደምደሚያውን የእናንተ እጆች በርትቶ ኧረ ሃሌሉያ የጌታ እጆች እናንተ ጋር ሄደው ኧረ ሃሌሉያ በእግዚአብሔር እጆች ተሁነው ኧረ ሃሌሉያ በጌታ እጆች ተክነው ፍጻሜ ያገኛሉ። ኧረ አሜን። እግዚአብሔር እንደዚህ ያለ ነው። የዘሩባቤል እጆች ጀምረውታል እመኑኝ እያለ ነው ጌታ። የዘሩባቤል ክንዶች ኧረ አሜን። እግዚአብሔርን ታምራት ያደርጋል። ቅዱሳን ለጌታ የመተውን ህይወት ስንለማመድ እኛ የጀመርናቸው ጉዳዮች ሁሉ እግዚአብሔር ገፍቶ ይሄድባቸዋል። እኛ ምን የሆነ እንደሆነ እንኳን እስከማይገባ ድረስ የእውነቴን እኮ ነው የምነግራችሁ። የቤት ሲያልቅ ይገርማችሁ ነገር ይሄ ቤት ሲያልቅ የሐጌን መጽሐፍ ስታነቡ ይሄ ዘሩባቤል የተሰደበበት ዘሩባቤል የተናቀበት የዘሩባቤል እንትን ያለው የሚገርማችሁ ነገር ሰው ሁሉ ተበተነ። የሚገርማችሁ ሰው ሁሉ ጥሎ ጠፋ። ሰው ሁሉ ከዘሩባቤል መከተል ጅል መከተል ሞኝ መከተል ምናምን ያለ የየራሱን መንገድ ጊዜው ባደለ እንደሚገርማችሁ ነገር በዘሩባቤል ከት ብሎ ሳቁበት። ጊዜው ባደ እግዚአብሔርን ሳይሰማ ጊዜው አይደለም ሰዓቱ ባልሆነ ሰዓት ተነስቶ ጊዜው ነው ብሎ አሸወደን ምን ያያሉ ወደየው ጉዳይ። ይገርማችሁ ነገር ግን እግዚአብሔር ገፍቶ ሄደበት። እግዚአብሔር የገለጠላችሁ ጉዳይ ግድ ይላችሁ ናውዲስቴ ክንዳችሁ ዝሎ ሊሆን ይችላል። እመኑኝ የእናንተ እጆች ቢዝሉም እንኳን በእናንተ እጆች የጀመራችሁት የእግዚአብሔር አጀንዳ፣ በእናንተ እጆች የጀመራችሁት መለኮታዊ ጉዳይ እግዚአብሔር ገፍቶበት ይሄድና ኧረ ሃሌሉያ የእናንተ እጆች መደምደሚያውን ያስቀምጣል። ኧረ ሃሌሉያ የሚበልጥ ክብር ይፈስበታል።
ይደርሳል። አሜን። ፍጻሜ ላይ ይደርሳል። አሜን። ይደርሳል። ቅዱሳን ፍጻሜ ላይ ይደርሳል። እግዚአብሔር እንደዚህ ነው ያለው። የዘሩባቤል ልጆች ጀምረውታል። እግዚአብሔር ጎረቤት አይሄድም። የዘሩባቤል ልጆች ጀምረውታል። የዘሩባቤል ልጆች ናቸው መደምደሚያውን የሚያስቀምጡ። እግዚአብሔር ሐሳብ አልቀየረም፣ ፕሮግራም አልቀየረም። ዝላችሁ ደክማችሁ የሆነ ነገር ሆናችሁ እግዚአብሔር ጎረቤት አያምረውም። አረ አሜን። ፈርጠም ያለ ክንድ አያምረውም እግዚአብሔር። ግድ የላችሁም ተውለት። እናንተ ዝላችኋል፣ እናንተ ደክማችኋል። ከሰሜንም ከምስራቅም ከደቡብም የሚሰማው ስም ዜና ኔጌቲቭ ነው። ግድ የለም እግዚአብሔር አይኖቹን አላነሳም። በእግዚአብሔር በእናንተ ህዝብ ተሰብስቦ እንትና እያለ ጎረቤት እየሄደ ነው ያለው። ግድ የለም እግዚአብሔር እናንተ ጋር ነው። እግዚአብሔር አንቺ ሰፈር ነው። አሜን። እግዚአብሔር ያንተን ክንድ ነው የሚያየው። ኧረ ሃሌሉያ። እግዚአብሔር ያስጀመረውን ክንድ ነው የሚያስጨርሰው። አሜን። እግዚአብሔር ይህንን እውነት ለህዝቡም ደግሞ ለዘሩባቤል እንደዚህ ብሎ ተናገረ። ኖ አለ እግዚአብሔር የዘሩባቤል። ኧረ አሜን። እሱ ብቻ አይደለም። ቁጥር 10 ላይ እንደዚህ ነው የሚለው። ኢየሱስ ክርስቶስ ዘላለም ጌታ ነው። ቁጥር 10 ላይ እንደዚህ ይላል፣ የጥቂቱን ነገር የናቀ ማን ነው? እነዚህ ሰባቱ ደስ ብሏቸው በዘሩባቤል እጅ ቱንቢውን ያያሉ። እስኪ በእኔ እጅ በሉ፣ ፍጻሜውን ያያሉ። ኧረ አሜን። እግዚአብሔር ራሱ ነው በሚገርም ሁኔታ እንደዚህ ያለ ነው። የጥቂቱን ነገር የናቀ ማን ነው? ግድ የላችሁም ቅዱሳን። የእናንተን ጉዳይ አትዩ። የእናንተን መድከም፣ የእናንተን መዛል፣ እናንተ እጅ ውስጥ ያለችውን ትንሽ እርሾ ግድ የላችሁም፣ አትፈሩባት። እናንተ ውስጥ ያለችውን በጣም ግድ የላችሁም ቅዱሳን። እግዚአብሔር እንደዚህ ያለ ነው፣ የጥቂቱን ነገር የናቀ ማን ነው? ቅዱሳን የእናንተ በጣም ትንሽ ነገር የእግዚአብሔር መለኮታዊ ዘር ውስጥ አለ። ይሄንን ትንሽ ጌታ ይሄንን ትንሽ ነገር ወዶ ነው የመጣው ጌታ። ይሄ ትንሽ ነገር ይሄ በጣም ለሰዎች ሲታይ እዚህ ግባ የማይባል ነገር ጣፍጦት ጌታ ከመጣ ነገር አለው። እግዚአብሔር ዓላማ አለው። ለዚህ ነው የጥቂቱን ነገር የናቀ ማን ነው? ለእግዚአብሔር ስትተውለት ነው ቅዱሳን። በጣም ጥቂት የሆነ ነገር ጥላችሁ ሂዱ የሚያስብል ነገር ግድ የላችሁም። ጥላችሁ አትሂዱ። በቃ ጥላችሁ ከጌታ ጋራ የተነካካ ጉዳይ፣ ከመንፈስ ቅዱስ ጋራ የተነካካ አጀንዳ፣ በጣም የደከመ የተናቀ ቢሆንም እመኑኝ በጣም ትልቅ ታሪክ ከጀርባ ተጎትቶ እየመጣ ትልቅ ታሪክ። አረ አሜን። ትልቅ ክብር እየመጣ ነው። አረ ሃሌሉያ። ሰማይን እየጎተተ ነው። አረ ሃሌሉያ። ሰማይን እየሳበን ያለው። አረ ሃሌሉያ። ይሁንልን። ለጌታ ክብር ይሁንለት። ሃሌሉያ። እናጨበጭብለታለን። ሃሌሉያ። ስሙ ለዘላለም ይባረክ። ክብር ይሁንልህ።